ይሄ መብት ነው ግዴታም አለበት ሁላችሁም አማርኛ ተሰማላችሁ ወሬ ነገኝ ይርቱ ወሬ አፋን ኦሮሞ ነገኝ አፋን አማርፋን ነገኝ ይርቱ አርከባሳ ወሬ አፋን አማርፋን ነገኝ ሰዓት ለመጠቀም ያክል ነው እንጂ ሁለቱንም ቋንቋ ተጠቀም ደስ ይለኛል ለማነው ጋር ፈየደው እነገ ሰኒስ ናማሪፍ ከናፉ አማሪፋ ነው እንደ ምናፋ የምቱ ነው ፍከልቻ ሞር ለህዝቡ በሁለቱም ቋንቋ ብንሰብክና እዚህ ጋር ያለው የቤተ ክህነት አካል ስለሆነ ይቀየማል ቢያላስ ነው ፍከልቻ ደኒ ሌላኛው ግዴታው ምንድነው ሰራተኛው የበቂ የሆነ የአእምሮ ዝግጅት መንፈሳዊና የአካል ዝግጅት ማድረግ አለበት ስራው ላይ ማለት ነው አሁን አገርጋሪዎች ምንም የአእምሮ ዝግጅት የለም ሐሳባችን የቲጂ ግማሹ ሸገር መግባት ይፈልጋል ሸገር ገብቼ እንደው የሆነ ደብረ ላይ ባገኝ ግማሹ አዲስ አበባ መግባት ይፈልጋል ባክማላችን ምንም ተረጋግቶ ማገልገል የሚባል ነገር የለም አንዳች እንደው የግብር ውጣ ስራክ አንዳች የዲና ዝግጅት የለም ልባችን አልተረጋጋም በቃ እንደው ያቺ ደሞዟ ቆንጆና ትዛ ደብረ ላይ ባገኝ እንደው ዛካቴና ላይ ባገኝ አሁን ደግሞ እንደው ነዛው ምንም እርጋታ የሚባል እንደ ቤተ ክህነት ሰው የባዘነ የለም ይገርማችሁ ሌላው ሰራተኛ እኮ ይሻላል በጣም ማለት ነው ዓለማዊ ሰራተኛ ይሻላል አምሮ ነው ተረጋግቶ ለተወሰነ ጊዜ የሆነ ቦታ ላይ ይቀመጣል ኑሮንም በዛ ያደርጋልና ምንም አንድ ስቴቢሊቲ የለም ይሄ ገሪል እንዴት ነው የምናገለግለው ህዝቡ እኮ የሚመጣው ለዚህ እኮ ነው ምንም እኛ አርጋት ለማኛ ተተን ነው ምን ነው ምን አገባ ባናቱ ቢደፋይ ለጉዳይ አይደለም ነገርኛ ሌላ ቦታ ላይ ዳኛ ማለት ያለኛ ለጊዜው እንጀራ ከቆረስንበት እኛ ምን ጨነቀን ምን አደከመን ስለዚህ የህዝቡ ጥያቄ ምላሽ አያገኝም የህዝቡ ወሮ ምላሽ አያገኝም እኛ ባይቷርና ማን ይጠይቀናል እኛ የእንግድነት ስሜት ነው በሚገርማችሁ መልኩ ማለት ነው ለማህበረሰብ ከፍተኛ የሆነ የእንግድነት የመነጠል ትቶ የመሄድ እንጂ ማህበረሰብ ነው አገለግሏል አብሬው ነው የምኖረው እዚሁ ነው የምከብረው እዚህ ህዝብ ማብዛት አለብኝ መንጋ ማስፋት መቻል አለብኝ የሚል ነገር የለም ይሄ የአእምሮ የመንፈስም ዝግጅት ስለሌለ የአካል ዝግጅት የለም የአካል ዝግጅት ማለት ለአንድ አገልግሎት በቂ ረፍት አድርጎ በአገልግሎት ላይ መገኘት እጅግ በጣም ሌላ ቦታ የጮኸ የከረመ ሰባኪ እዚህ ደብረኤዶም ቅዱስ ገብርኤል ላይ ናና ወንጌል ስበክ ብትሉት ድምጹ ተዘግቷል ተቆጣጣል የቴዶ ለደከመ እዛ ለደከመው ድካም የተመደበው ምድብ የለም እኮ የተሰጠው ኃላፊነት የለም እኮ እሱ ወይ ለአበሉ ወይ ደግሞ ከሆኑ አካላት ጋር ለመጠቃቀም የሚያደርጋቸው ነገሮች ናቸው እዚህ ደብረኤዶም ላይ ድምጹ ተዘግቷል እሱ ደክሞታል ወይ ዜማ ሰው ደክሞታል አካል ዝግጅት ይሉ እንቅልፍ የለው እየተቋዘ በመከራ ምናልባትም በአካልም ደግሞ ላይኖሩ ይችላል ሊታጎሉ ይችላል ስብከተ ወንጌሉ ራሱ ማለት ነውና የአካል ዝግጅትን በጣም ያስፈልጋል ለአገልግሎታችን በቂ ረፍት ማድረግ በቂ ዝግጅት ማድረግ ማሰብ በጉዳዩ ላይ ማንበብ ንባብ የለም ምንም የቸገረን የተለመዱ ስብከቶች ቲክቶክ ላይ የሚወሩ ወሬዎች አሉ የስብከት ምንጫችን እኮ ቲክቶክ ሆነ እኮ ስንት መጽሐፍት እያሉ ስንት የትርጓሜ መጽሐፍት እያሉ ስንት አባቶች እያሉ ስንት የደለሙ እውቀቶች እያሉ እነዛ ይፈራ አይደረም በምንም በጣም ከሶሻል ሚዲያው እኮ ትልልቅ መጽሐፍት አሉ እኮ በፒዲኤፍ የሚጫኑ እነሱን እንኳን ወርዶ ማንበብ ይቻላል እኮ በጣም ብዙ ትርጓሜዎች አሉ በፒዲኤፍ የሚጫኑ የለም እሱ አይደለም የሚደረገው ቲክቶክ ላይ 7 ደቂቃ የምትወራ ነገር አለች የሆነ አካል ካወራ እሷ በሆነ መልኩ ከረብባትና ስብከት አደረገ እዚህ ዳመጣለ የለም የአካል ዝግጅት የአእምሮም ዝግጅት የለም ንባብም የለም ቅዳሴውም ላይ ያው በነገራችን ላይ የአስተዳደር ስራውም ላይ ያው እንዴት ያፋሽክ ነው ቃል ይቆራል ምናምን እንላለን ለካገልግሎት የበዛበት ይመስል ማለት ነው እኔ አሁን እንደ ብፁዕ አባታችን ያሉ ሁሉ ቦታ ላይ የተያዙ ሁሉም ወረዳ ለማዳረስ ሁሉም ደብር አጥቢያ ለማዳረስ ኃላፊነት ያለባቸው አካል ደግሞ ባያቸው ደክሟቸው ነው አገልግሎት ላይ ነበሩ ያስፈልጋል እኛ አንድ ደብር ላይ የተመደብን ምን ላይ እንደባከን አንዳንዴ ታስበው ግራ ይገባኛል ያለንበት ቦታ ላይ ውጤታማ አይደለንም ሌሎች ቦታዎች ላይ ደግሞ ብዙ ደክመናልና ይሄ በጣም ያስፈልጋል ግዴታ ነው ሌላ ራሳችንን ከሙስና ስራ ነፃ ማድረግ ይላል አንቀጹ ይሄ በጣም ወሳኝ ነው ቀደም ብፁዕ አባታችን ያሉት ማለት ይሄ ግዴታችን ነው ይሄ ሙስናው በነገራችን ላይ እኛ ስላልሄድንበት ነው እንጂ የቤተክርስቲያን ጉዳይ በቤተክርስቲያን የሚያልቀው ምናምን የሚለው ነገር እንዳትመኩ በእምነት ማጉረድ ተጠይቃላችሁ የሙስና ወንጀል በዓለማዊ ህግም ያስጠይቃችኋል ምንም ጥያቄ ነው መመርመር የሚችል ፖሊስና አቃቤ ህግ ካለ ችግር የለው ተጠየቁበታላችሁ ምናልባት ካሰሪና ሰራተኛ መብት አንፃር ሰራተኛን ካሰናበተ ሀገረ ስብከት በፍርድ ቤት አይጠየቅም የሚለው ነገር በሰበር ሰሚ ሞረድ የተወሰነ ውሳኔ ስለሆነ ልትመኩበት ትችላላችሁ እንደ ሰራተኛና እንደ አገልጋይ ማለት ነው ከኔ ጋር ናችሁላችሁ ግን የሙስና ወንጀል ፈጽማችሁ እምነት አብላችሁ ወዘተርፈ ወልመላ ወረዳ ፍርድ ቤት ላይ ወይም ደግሞ ምዕራብ ሸዋ ዞን ፍርድ ቤት ላይ አንጠየቅም ብላችሁ ካሰባችሁ ተሳስታችኋል ትጠይቃላችሁ
ለእንደዚህ አይነት ወንጀሎች ሙሉ በሙሉ ተጠያቂ ናቸው። ያኛው የፍትሐ ብሔር ጉዳይ ነው። ሌላኛው እንግዲህ ከዚህም ጋር ምን ይላል? በቀናነትና በታማኝነት የማገልገል ግዴታ ጭምር አለብን ማለት ነው። ከሙስና ነፃ እንድንሆን ሲባል የሚጠበቅብን ቀናነት ነው፣ ታማኝነት ነው። ሌላው የስራ ማቆም አድማ አትችሉም። እንደ ሰራተኛና እንደ አገልጋይ ይሄ ናቸው። በሆነ ነገር አኩርፋችሁ አይ ስራ እናቆማለን ካሁን በኋላ ማለት አትችሉም። በሆነ ነገር አኩርፋችሁ ስራው እንዲስተጓጎል አሁን ለምሳሌ ጥምቀተ ባህር ላይ ዘንድሮ አምቦ ላይ ታቦቱ በሚገባበት ጊዜ ታቦቱ እንዳይንቀሳቀስ ከፍተኛ ክልከላ ሲያደርጉ ነበር። አይቻልም። ይሄን ማድረግ አይችልም። ሰራተኛም አገልጋይ ተቀጣሪም ይሁን አይሁንም በሰንበት ቤት መዋቅርም ውስጥ ያለ ይሁን በማህበራትም ውስጥ ያለ ይሄን ማድረግ አይችልም። ስለዚህ ምንም አይነት የስራ ማቆም አድማ ማድረግ አይችልም ሰራተኛና አገልጋይ ማለት ነው። ይሄን በደንብ አስምራችሁ በተረዱ ሆጂ ፊአንጎ ሉቡማ ሙልቂሲ ሱደላ ይሄ ተረድታችኋል በኦሮምኛው ማለት ነው። የስልጣነ ክህነታችሁን ጭምር ሊያስወስድባችሁ እንደሚችል በግልጽ ተደግጓል ማለት ነው። ሌላ ወደ አንቀጽ 12 እንመጣለን። የአማኞችስ መብትና ግዴታ ምንድነው? እንደው ዝም ብለን እኛ አገልጋይ ነን፣ መሪዎች ነን፣ ሰራተኞች ነን ብለን እንዳንድ ማወቅ ያስፈልጋል ብዬ አስባለሁ። አንደኛው በአንቀጽ 13 ንዑስ አንቀጽ 1 ላይ የተደነገገው መንፈሳዊ ኢኮኖሚያዊና ማህበራዊ አገልግሎትን የማግኘትና ከዛ የመጠቀም ለምሳሌ ይሄ ካቴድራል የፈረንጅ ላም የሚያረባ ከሆነና በቅናሽ ዋጋ ወተትን የሚያቀርብ ከሆነ ሁሉም አማኞች ያለምንም ልዩነት ከዛ የመጠቀም መብት ይኖራቸዋል ማለት ነው። ከኔ ጋር ናችሁ? ወይም ደግሞ በቅናሽ ዋጋ ለጨረታ ሱቅ የሚያቀርብ ከሆነ ሁሉም አማኞች ያለምንም ልዩነት ከዚህ የመጠቀም መብት አላቸው ማለት ነው። መንፈሳዊ አገልግሎትን ያለ ልዩነት የማግኘት ሁሉ መብት አላቸው። ማህበራዊ አገልግሎቶች አሉ። የመጠየቅ በለቅሷቸው በእያንዳንዱ ማህበራዊ ክስተቶቻቸው የመጠየቅ ስብከተ ወንጌል አገልግሎት የማግኘት በሰርግ ላይ ሊሆን ይችላል ወዘተርፈ ይሄን መብት አላቸው ይላል። ሚርገ ያኢ ለለባረት ይርማችሁ ይሄ ወሳኝ ነው። ሚርገ ያኢ ለለባረት ይርማችሁ ይሄ በግልጽ የሚናገረው እንግዲህ በሰበካ ጉባኤ ላይ ምዕመናን የመሳተፍ መብት አላቸው። ይሄን በጣም አስምረንበት ልንሰራ ይገባልና አንዳንድ ቦታ ላይ ምንድነው የሚሆነው? የምዕመናኑን ኮታ ማህበረ ካህናቱ የሚሸፍኑበት ጊዜ አለ። አንዳንድ ጊዜ ደግሞ በቃለ ዓዋዲው ከተደነገገው በላይ ማህበረ ካህናቱ ምዕመናኑ ከፍ ያለ ኮታ ሊኖራቸው ይገባል የሚሉ ጭቅጭቆች በተግባርም ይገጥሙናል። ስለዚህ ይሄን በደንብ ልትሰሩበት ይገባል። የመምረጥ መብት አላቸው። የፈለጉትን የፖለቲካ አቋም ይዘው መኖር ቢችሉ ያንን የፖለቲካ አቋም ይዘው ቤተክርስቲያን ውስጥ በዛ የፖለቲካ አቋም ብጥብጥ መፍጠር ግን አይችሉም። ይሄን አስቡበት። አሁን ቤተክርስቲያን የብጥብጥ መድረክ የሆነችው ፖለቲከኞች የፖለቲካ አቋማችንን ቤተክርስቲያን ውስጥ እንዲሰርጽ ለምን አላደረግንም ከሚል እሳቤ የተነሳ ነውና አሁን በግልጽ ሕገ ቤተክርስቲያኑ የሚለው ይሄን ነውና ከዚህ አንፃር መጠንቀቅ ያስፈልጋል። ቅሬታ የማቅረብ መብት አላቸው። ስለዚህ ምዕመናንን ለማዳመጥ ቢሮዎቻችን ክፍት መሆን መቻል አለባቸው። ኮንሰልቴሽን አወር ተብሎ መለጠፍ መቻል አለበት። በቃ እኛ እኮ በብዙ ዘመን ወደ ኋላ ቀርተናል ብሎ ጽዋው ነገር የሚሉት ይሄን ነው። ለምን ነው ቢሮአችን ላይ በቃ የደብረ ኤዶም ቅዱስ ገብርኤል አስተዳዳሪ ባለ ጉዳይ የሚያነጋግሩት በዚህ ቀን ከዚህ ሰዓት እስከዚህ ሰዓት ተብሎ ቢለጠፍ በዛ ባለ ጉዳይ በዛ ቀን ብቻ ነው የሚመጣው። ተግባብተናል። ወረዳ ቤተ ክህነቱም እንደዛው ምናልባት ሁሉ ጊዜ መስራት ላይ ይቻል ይሆናል። ሁሉ ጊዜ ቢሮ መግባት ላይ ይችል ይሆናል። ግን ደግሞ ምዕመናን መተው ከሚያውቁ ፕሮግራም ደግሞ ብንይዝላቸው በፕሮግራማቸው መሰረት ብንጠብቃቸው ነገሮችን ማቅረብ ይቻላል። ያ ብቻ አይደለም፣ ሰንበት ትምህርት ቤትም ላይ ማህበራትም ላይ ይሄ መውረድ መቻል አለበት ብለን እናስባለን። ሌላ መንፈሳዊ ትምህርት የማግኘት ሙሉ መብት አላቸው ማለት ነው ምዕመናን ማለት ነው። ስለዚህ ሕገ ቤተክርስቲያኑ ከዚህ አንፃር እጅግ በጣም ማየትና ተግባራዊ ማድረግ መፈጸም ያስፈልጋል። በመቀጠል አጠር አድርጌ ማነሳላችሁ የሰራተኛ አስተዳደርን በተመለከተ የቤተክርስቲያን ሕገ ደንብ ምን ይላል የሚለው ነው። እንግዲህ ሰራተኞችም ናቸው በቤተክርስቲያን ውስጥ እንዲሁም ደግሞ ሰበካ ጉባኤ አባላትም ደግሞ የሰራተኞቹ ጉዳይ ስለሚመለከታቸው ሰራተኛ ምንድነው፣ ግዴታው ምንድነው፣ መብቱ ምንድነው የሚለውን ነገር እናያለን። ሰራተኛን እንዴት እንደሚተረጉሙ እንመልከት። አንቀጽ 2:16 የሰራተኞች አስተዳደር ደንብ ነው። አሁን ደግሞ እያየን ያለ ነው። አንቀጽ 2:16 ሰራተኛ ማለት በቤተክርስቲያኒቱ መስሪያ ቤቶች ተመድቦ ተቀጥሮ መንፈሳዊና ወይም አስተዳደራዊ አገልግሎትን የሚያበረክት ሰው ነው ይላል። ስለዚህ በቤተክርስቲያኒቱ መስሪያ ቤቶች ወይ መመደብ አለበት ወይ መቀጠር አለበት። የሚሰጠው አገልግሎት መንፈሳዊ ሊሆን ይችላል፣ አስተዳደራዊ አገልግሎት ሊሆን ይችላል፣ ጊዜያዊ ሊሆን ይችላል፣ ጊዜያዊ ያልሆነ ሊሆን ይችላል። እንግዲህ ይህ ደንብ
በቤተ ክህነት መስሪያ ቤቶችና ሰራተኞች ላይ ተፈጻሚ የሚሆን ደንብ እንደሆነ አንቀጽ 4 በግልጽ ይደነግጋል። አንቀጽ 9 ምን ይላል? አንድን የሥራ መደብ በተፈላጊው የሰው ኃይል እንዲሞላ ወይም የባለሙያን እጥረት ለማቃለል ያለውን ትርፍ የሰው ኃይል በማሰማራትና ስራና ሰራተኛን ለማገናኘት በጊዜ ወይም ለዘለቄታው ከአንድ የሥራ ቦታ ወደ ሌላ ለማዘዋወር ይቻላል። ብዙ ጊዜ በዚህ ሀገረ ስብከት አሁን እየተነሱ ያሉ ኮምፕሌኖች ምንድነው? የቅያሬ ኮምፕሌኖች ናቸው። አሁን ግን እያለን ያለው ህጉ አንድን የሥራ መደብ በተፈላጊው የሰው ኃይል እንዲሞላ ቅያሬ ማድረግ ይቻላል። የባለሙያን እጥረት ለማቃለል ቅያሬ ማድረግ ይቻላል። ያለውን ትርፍ የሰው ኃይል ለማሰማራትና ስራና ሰራተኛን ለማገናኘት ለጊዜ ወይም ለዘለቄታው ከአንድ የሥራ ቦታ ወደ ሌላ የሥራ ቦታ ማዘዋወር ይቻላል። ለምን ተዘዋወርኩ ብላችሁ ይግባኝ ማለት አትችሉም፣ መከራከርም አትችሉም። ይሄ መብታችሁ አይደለም እንደ ሰራተኛ ማለት ነው። ሀገረ ስብከቱ ካመነበት፣ ሊቀ ጳጳሱ ካመኑበት ከነዚህ መስፈርቶች አንፃር እንደፈለጉ ቅያሬ ማድረግ ይችላል። ስለዚህ ራስን ለዚህ ማዘጋጀት በጣም ተገቢ ነው። ራስን በየትኛውም ቦታ ላይ ሄጄ አገለግላለሁ፣ የትኛውም ቦታ ላይ ያለው ህዝቤ ነው። ስለዚህ ማገልገል የሚለውን ነገር ካሰብን የተመቸን ቦታ ላይ ብቻ ሳይሆን የማይመቹን ቦታዎችም ላይ አንዳንድ ሰዎች እኮ በነገራችን ላይ ለቅጣት ብቻ አይደለም ውጤታማም ስለሆኑ ከባድ ቦታ ላይ ሊመደቡ ይገባል። እንደው በቤተክርስቲያን አሰራር ነው አባታችን ጥሩ አገልጋዮች ጥሩ መምህራን ስለሆኑ እኮ ችግር ያለበት ቦታ ላይ ሊመደባቸው ይችላል። ክፈሉ ይሄንን ዋጋ። ደንበኛ ኃይለኛ ተዋጊ ጦሩ በተፋፋነበት ነው የሚሰራ በቃ እናንተ ያልተዋጋችሁ እናንተ ያልሰራችሁ ማን ሊሰራው ነው? ለማን ነው የምንተው? ትግሉንም ማለት ነውና እኔ አንዳንዴ ለዲሞሽን ብቻ ሳይሆን መስራት አለባችሁ ተብሎ ከታመነ በአካልም አነጋግሮ ይህን ኃላፊነት መውጣት አለበት ብሎ አሳምኖ መመደብን ጭምር ከምቾቱ አንስቶ መመደብን ጭምር ያስፈልጋል ብዬ ነው ማስበው። ሐዋርያዊነት ይሄ ነውና ማለት ነው። እንግዲህ ዝውውሮች ይኖራሉ ማለት ነው። በአንቀጽ 9 መሰረት አንደኛ የውስጥ ዝውውር ይኖራል፣ ሁለተኛ በህመም ምክንያት ዝውውር ይኖራል፣ ሶስተኛ በሰራተኛው ጥያቄም ደግሞ ዝውውር ይኖራል። አሁን አንዱ ችግር ደግሞ ሰራተኛው ብዙ ቦታ ጠይቆ ጥያቄው ተገቢ ላይሆን ይችላል። አንዳንዴ ደግሞ ምላሽ የማግኘት ችግሮች ሊኖሩ ይችላሉ። በእነዚህ በሶስቱ መንገዶች ግን ዝውውር እንደሚኖር ይናገራል። አንቀጽ 9(5) ላይ ሰራተኛው ኃላፊነት ያለው ከሆነ ደብዳቤው እንደደረሰው ከዚያ ቦታ መነሳት አለበት። አያችሁ፣ ከኃላፊነት የማንሳት የማዘዋወር አይነት ደብዳቤዎች ሲመጡ ኃላፊነት ያለበት ሰራተኛ ከሆነ ወለም ዘለም ራሱ ሊላ አይገባም። ለምን? ኃላፊነት አለበት። ሌላ ኃላፊነት ይዞ ነው ደግሞ ሌላ ቦታ እየሄደ ያለው። ያንን ቦታውን የማይሰጥ ከሆነ ዝውውሩን የሚያጨናግፍ ከሆነ አገልግሎቱ ይጎዳል በሚል እሳቤ ነው አንቀጽ 9(5) በዚህ መልኩ የደነገገው። አንቀጽ 11 ላይ ምን ይላል? መደበኛ የሥራ ሰዓትን ይደነግጋል። አሁን ወደ ከባዱ ነጥብ እየመጣ ነው። የመንግስት ሰራተኞች የሥራ ሰዓት የቤተ ክህነት ሰራተኞች የሥራ ሰዓት ነው ብሎ ነው የሚደነግገው ማለት ነው። ስለዚህ አሁን ብፁዕ አቡነ ገብርኤል በሥራ ሰዓት መጥቼ ቢሮ የላቸውም ካሉ ትክክላቸው ማለት ነው። ከዚህ በኋላ ባለው ማለት ነው። ከበዳችሁ እንዴት ነው የሥራ ሰዓት? በጣም ጥሩ። እሺ፣ አንቀጽ 14 ኃላፊነትና ግዴታ። ኃላፊነትና ግዴታ መስሪያ ቤቶች ለሰራተኛ ኃላፊነትና ግዴታ አለባቸው። መስሪያ ቤቶች ዝም ብለን ሰራተኛና አገልጋይ ላይ ብቻ አይደለም ጫና የምንፈጥረው። አንድ የህግ ግንዛቤ መስጠት፣ ይሄው እየሰጠ ነው ማለት ነው። ምዕራፍ ሀገረ ስብከት በአሁኑ ሰዓት ምዕራብ ወረዳ ቤተ ክህነት ቢሮ ላይ ተገኝተው የህግ ግንዛቤ እየሰጣችሁ ነው። በዚሁ የሚቋረጥ ግን መሆን አይኖርበትም። በየጊዜው በስፋት በጥልቀት የህግ ግንዛቤ የመስጠት ግዴታ አለበት መስሪያ ቤቱ። ሌላ የስራን አካባቢ ከማንኛውም የፖለቲካ ተግባራት ነፃ መሆኑን ማረጋገጥ። እኔ በተደጋጋሚ ምዕራብ ሸዋ ላይ አሁን ይህንን ጥያቄ ባነሳ ማንም ሊነቅፈኝ አይገባም ማለት ነው። ሁሌ እንዲረጋገጥልኝ የምፈልገው የስራ ቦታ ከፖለቲካ ተግባራት ነፃ ነው ወይስ አይደለም? በቃ ይሄን ሁሌ ማረጋገጥ ግዴታ አለበት መስሪያ ቤቱ ማለት ነው። መስሪያ ቤቱ ደግሞ ከሀገረ ስብከት ይጀምራል፣ እዚህ ወረዳ ቤተ ክህነት ይመጣል፣ በየደብሮቹ እንሄዳለን ማለት ነው፣ ይወርዳል። ስለዚህ ደብራችሁ መስራችሁ ከፖለቲካ ተግባር ነፃ ነው ግን የኛ ደብር ብሎ ወይስ ማድረግ ብዙ የፖለቲካ ተግባራትን በብዙ ደብሮች ምዕራብ ሸዋ ላይ ስላየን ነው። በነገራችን ላይ ማለት ነው በደንብ ስላየን ነው። አሁንም ሰንኮፉ ስላልተነቀለ ነው። አሁንም አለ ምንም የምንወሻሸው ነገር የለም። ስለዚህ ምንድነው የሚያደርገው የደብር አስተዳደር እንዴ? ከፖለቲካ ተግባራት ነፃ መሆናቸውን ለምን አያረጋግጥም? የወረዳ ቤተ ክህነቱ ምን ሲያደርግ ነው ከፖለቲካ ተግባራት አገልጋዮች አገልግሎቱ ነፃ መሆኑ ያልተረጋገጠው? ሀገረ ስብከቱስ በምን ልክ እየተከታተለ ነው? በምን ልክ መመሪያ እየሰጠ ነው? ሀገረ ስብከቱ ከመስሪያ ቤቱ ካለበት ቦታ ጀምሮ እስከ ታች ድረስ እንዲህ እያለ ወረዳ ቤተ ክህነት ደብር እያለን አካባቢያችን ከፖለቲካ ተግባራት ነፃ መሆናቸውን የማረጋገጥ ግዴታ እንዳለብን የሰራተኞች ደንብ በግልጽ ይደነግጋል። ያን ባለማረጋገጣችን ምክንያት ብዙ ዋጋ ከፍለናል። በብዙ ደብሮች ላይ ማለት ነው። በብዙ ደብሮች ላይ ብዙ ሀገረ ስብከቶችም ላይ ብዙ ዋጋ ከፍለናል። ብዙ ዋጋ አሁን ድረስ ችግሮች ያልተቀረፉባቸው 4 ወለጋዎችን መመልከት
ከዚህ ቀደም የፖለቲካ ተግባራት በቤተክርስቲያን በሚከናወኑበት ጊዜ የነበረው ዝምታ እያደገ መጥቶ የቤተክርስቲያን ጉዳይ እንዳይፈታ ሆነው በቃ አካባቢው በስብከተ ወንጌልም በአገልግሎትም በአባቶችም ብዙ እንዲጎዳ ሆነ። ለዚህ ነገር በጣም በቅጠል ምንም ሳይበስል ፍሬን ሳያፈራ በቅጠል መበጠስ ማስተካከል በጣም ተገቢ ነው። ሌላ ለሰራተኛ የስራ ዝርዝር መግለጫ መስጠት። ሰራተኞች የሚሰሩትን ስራ ያውቃሉ። ጆብ ዲስክሪፕሽን የሚባል ነገር አለ። የሚሰሩትን ነገር ያውቁታል። የስራ ዝርዝር ይሄን ነው። ስብከተ ወንጌል መምሪያ ክፍል ኃላፊ ይሄን ነው የሚሰራው፣ እዚህ ክፍል ላይ ያለው ጸሐፊ ይሄን ነው የሚሰራው ብሎ የስራ መግለጫ መስጠትና በስራ እቅድ ላይ ተመስርቶ የሰራተኛውን የስራ አፈጻጸም ውጤት መለካት። አይለካም። እኛ ቤት ምንም ልኬት የለም። ዝም ብሎ ነው የአይኑ ውሃ ያማረን አካል እንሸልማለን፣ የአይኑ ውሃ ያስጠላልን አካል ወደ ጎድን ይባላል። ስለዚህ የስራ አፈጻጸም ሲጀመር በስራ እቅድ ላይ ነው፣ በምኞቱ ላይ ነው። አሁን እኮ ስራዎች የሚሰሩት በመሪው ምኞት ላይ ተመስርቶ መሪው የፈለገው ነገር ማድረግ ይችላል። በቃ አስተዳደሩ የፈለገው ከነሸቱ የፈለገው ነገር ማድረግ ይችላል። እዚህ ደብረ ኤዶም ቅዱስ ገብርኤል ላይ ማለት ነው። በቃ ከሰበካ ጉባኤ ጋር ተባብሮ እቅድ አለ። በዚህ ጉዳይ ላይ የጸደቀ እቅድ አለ። ሀገረ ስብከቱ የሚያውቀው እቅድ አለ። ተነጋግራችሁበታል። ህዝቡ አምኖበታል። ሰበካ ጉባኤው አምኖበታል። ይሄ ደብር እንዲህ ቢሆን ብሎ በዛ መልኩ ነው መለካት ያለበት እንጂ እገሌ የሚባል ትልቅ ነገር አመጣ ብሎ ዋንጫ መሸላለም መሸላለም ላይ አይደለም አሁን መግባት ያለብን። እንዴት ምን ሰራ? በምን እቅድ ነበረ? ያለ እቅድ የሚሰሩ ስራዎች ችግር ፈጣሪነታቸው ነው የሚበዛው ከችግር ፈቺነታቸው ይልቅ ማለት ነው። ዘመ ብለን እንሰራና በኋላ ላይ ለማስተካከል እንቸገራለን። አሁን እንዲሁ ከደብረ ኤዶም ቅዱስ ገብርኤል እንደው ስለሚቀርበኝ ነው ለምሳሌ ያነሳሁት እንጂ አባታችንን ለሙቀስ አይደለም። ከደብረ ኤዶም ቅዱስ ገብርኤል ተነስታችሁ አሁን ግቢው በምን አይነት ፕላን ነው እየተጠቀምንበት ያለ ነው ብላችሁ ቁጭ ብላችሁ ማየት ይችላል። ምንድን ፕላን ወጥቷል ወይ? እቅድ ወጥቷል ወይ? ተወያይተንበታል ወይ? እንዴት ነው እየሰራን ያለ ነው? ግቢው ላይ ማቀድ ብቻ አይደለም። ስብከተ ወንጌሉ አቅዶ ነው፣ ጉባኤያት አቅዶ ነው የሚሰሩት። ሰርክ ጉባኤ ሊሆን ይችላል፣ ወራይ ጉባኤ ሊሆን ይችላል፣ የዓመት ጉባኤ ሊሆን ይችላል። ታቅደው ነው የሚሰሩት። ሌሎችም በዓላትን ከማክበርን ባሻገር እኛው ራሳችን ደግሞ ፈጥረን የምንሰራቸው ብዙ የልማት ስራዎች፣ የስብከተ ወንጌል አገልግሎቶች ሊኖሩ ይችላሉ። እነዚህ እቅድ ይፈልጋሉ በጣም ማለት ነው። እቅዶቹን ደግሞ ተወያይቶ ማጽደቅ ያስፈልጋል ማለት ነው። እና ሰራተኛን ስንገመግም በዚህ እቅድ ላይ ተመስርተን ነው ማለት ነው። ተግባብተናል። በዚህ እቅድ አፈጻጸም ላይ ተመስርተን የስራ አፈጻጸም ውጤቱን የምንለካው የስራ መሳሪያዎችን የማቅረብና አጠቃቀማቸውን የማሳወቅ ይሄ እንግዲህ የመስሪያ ቤት ኃላፊነት ነው። የስራ መሳሪያዎችን የማቅረብ ግዴታ አለበት። አጠቃቀማቸውን ማሳወቅ አለበት። የስራ አካባቢው ለሰራተኞች ጤንነትና ደህንነት አመቺ ማድረግ መቻል አለበት። ይሄ በጣም ወሳኝ ለሰራተኞቹ ደህንነት የስራ አካባቢውን ለስራ ራሱ ምቹ ማድረግ በዛ ባለን ነገር ማለት ነው። እንግዲህ ቁሽሽ ካለው ኢንቫይሮንመንት የቤተክርስቲያን አገልግሎትን ማውጣት ቢሮዎቻችን ቁሽሽ ያሉ የተኮሰኮሱ መሆን አይኖርባቸው። ያችን ያለችንን ነገር ኒት አድርገን ለስራ በሚጋብዝ መልኩ መንቀሳቀስ መቻል አለብን የሚለውን ነገር ነው። ሌላ የአገልጋይና የሰራተኛ ግዴታ የሚል ነገር አለ። ቅድም ካለው ጋር የተወሰኑ የሚመሳሰሉ ነገሮችን እየተው አብራራላችኋለሁ። ለትምህርት ሃይማኖት፣ ለቀኖና ስርዓትና ለምዕመናን አገልግሎት ታማኝ መሆንና የህግ የበላይነትን የማክበር ግዴታ አለበት ሰራተኛ። ለምን? ለትምህርት ሃይማኖት ዋነኛው ነገር ያለው ሃይማኖት ከሌለው ሰራተኛው ምንም አያደርግልንም። ምን ማልባሱ ቃፍና መራስ ነው ምን አደክምን ዋናው ሃይማኖቱ። ከዛ በኋላ ወደ ቀኖና ወደ ስርዓቱ እንመጣለን። ከዛ ለምዕመናን አገልግሎት ደግሞ ታማኝ መሆን መቻል አለበት። ከዚያ በኋላ ሌላ ግዴታ ምን እንዳለ ታውቃላችሁ? የህግ የበላይነትን ማክበር መቻል አለበት የሚለው ነገር በጣም ወሳኝ ነው። የህግ የበላይነት የሚለው ጽንሰ ሐሳቡን ያስቀምጣላችሁ። የትኛው ህግ ነው የሚለው የባህል ህግ ሊሆን ይችላል፣ የቤተክርስቲያን ህግ ሊሆን ይችላል፣ የመንግስት ህግ ሊሆን ይችላል ማለት ነው። ከኔ ጋር ናችሁላችሁ? እነዚህ ማክበር መቻል አለበት። ህግን እንደፈለገ እየዳጠ ቤተክርስቲያንን ይጠቅማል በሚል አካል ካለ ተዛዝቷል። ህገ መንግስቱ ህግ አራዊት ነው። የፌዴራሊዝም ነገር ያመጡበት ነው። እንደው ህዝብ ላይ ለማባላት ዘር በዘር ሊያባሉ ያመጡት እያለ ቤተክርስቲያን አገልጋይ አንፈልግም። የህግ የበላይነትን የማክበር ግዴታ አለበት። ህገ መንግስቱን ሳያከብር አገልጋይ መሆን አይችልም። እኛ ከመንግስት ጋር ጫጫታ፣ ጭቅጭቅ ምናምን መፍጠር አንፈልግም። ጥል ውስጥ መግባት አንፈልግም። ከየትኛው ሀገረ መንግስት ስርዓት ጋር መጣላት አንፈልግም። አሁን እየሆነ ያለው እኮ የትክክለኛ ሰማዕት መለኪያ ህገ መንግስትን መቃወም እና ባንዲራ መደገፍ፣ ፍረጅ አንቺ ባንዲራ እያሉ መሞት። አንቺ ባንዲራ ፍረጅ፣ አንቺ ባንዲራ ተናገሪ ፍረጅ፣ አንቺ ባንዲራ እያሉ የኢየሱስ ክርስቶስም እንኳን ሳይነሳ ይሄንን ሰማዕትነት የምትቆጥሩ ከሆነ በጣም አካሄዳችን ተበረቻችቷል ማለት ነው። ሰራተኛው አገልጋዩ ምን አይነት ደረጃ ላይ ያለው አንቺ ባንዲራ ፍረጅ ይላል። ፈራጅ እግዚአብሔር እያለ ማለት ነው። ኢየሱስ ክርስቶስ አምላክ ፍረጅ ማለት ያለው ይሄን ሰማዕት እንላለን። የሰማዕት ትርጉም ጭምር በጣም እንዲበላሽ እያደረግን ነውና ምን ለማለት ፈልጌ ነው? የህግ የበላይነትን ማክበር ግዴታችን ነው። የትኛውም አዋጅ ይውጣ፣ የትኛውም ደንብ ይውጣ፣ የትኛውም መመሪያ ይውጣ፣
ግን የተቀደመ ያልኳችሁ ከሃይማኖታችን ጋር የሚቃረን ከሆነ ይቃረናል፣ ምንም ጥያቄ የለውም። ልክ ለምሳሌ ግብረ ሰዶማዊነትን የሚደግፍ ህግ ካለ ቤተክርስቲያን አቋም ይዛ ልክ አሁን ባለፈው መንግስት የተዋዋለውን ውል በመቃወም አቋም ይዛ ወጣች፣ አቋም ይዞ መውጣት ያስፈልጋል። ከኔ ጋር ናችሁ? እነዚህ ሃይማኖት የሚለውን ነገር አምጥቻላችኋለሁ። ቀኖና የሚባል ነገር አለ፣ ስርዓት የሚባል ነገር አለ። ከነዚህ ጋር የሚላተሙ ነገሮች ካሉ ከማንም ጋር አይታረቅ። ከኔ ጋር ናችሁ? ከነዚህ ጋር ግን የሚላተም ነገር እስከሌለ ድረስ እኛ ሌላ ዓላማ የለንም። እኛ ምንም ሌላ የሆነ መንግስት አንስቶ የሆነ መንግስት የማንበር ዓላማ የለንም፣ ወይ ደግሞ የሆነ መንግስት ደግሞ የማጽናትም ዓላማ የለንም። እየመራን ያለነው እየተገለገልንበት ያለነው አካል መንግስተ እግዚአብሔር ናት ብለናል አይደል? ቅድም ብፁዕ አባታችን በተናገሩት መሰረት ማለት ነው። ይሄን በጣም መረዳት ያስፈልጋል። የቤተ ክርስቲያኒቱን ህግጋት በብቃት የመፈጸም ግዴታ አለብን። ህግጋቱ ምንድነው የሚሉት ብሎ በዛ መሰረት በብቃት እነዛ ለመፈጸም መስራት፣ ያላድሎ የማገልገል እውቀትና ችሎታን ያለ ልግመትና ስንፍና ለቤተ ክርስቲያን ማዋል። በጣም ልግመት አለ፣ በጣም ስንፍና አለ በአገልግሎታችን ላይ። ይሄ ይቃወማል ህጉ። በማናቸው ሁኔታ የኑፋቄና የክህደት ትምህርቶችን፣ ህገወጥ የሆኑ አመለካከቶችን የሚያንጸባርቅ ተግባር አለመፈጸም። አሁን ደግሞ አንዱ ችግር ይሄ በቋንቋ እናገለግላለን በሚል ሰበብ የኑፋቄን ትምህርት አስርጸው ለማስገባት የሚፈልጉ አካላት ካሉ ከነዚህም ጋር እርቅ የለንም። ያ የቋንቋ አገልግሎት ነው እንጂ የጠየቅነው ሃይማኖታችንን እንቀይር የሚል ጥያቄ አልቀረበም በእኛ በኩል ማለት ነው። ሲኖዶሳችንንም ጭምር አልተቃወምንም፣ መንበረ ፓትርያርኩን ጭምር አልተቃወምንም። እኛ ከዚህ በፊትም በምንታገልበትና በምንከራከርበት ጊዜ ማለት ነው። አሁንም ቢሆን በቋንቋ አገልግሎት ጥያቄ አስታኮ ኑፋቄን የሚያስገቡ ዘማሪያን፣ ሰባኪያን፣ አገልጋዮች ካሉ እነዚህ ላይ መስራት በጣም አስፈላጊ ነው። ያላንዳች ምህረት ያላንዳች ይቅርታ ከእኛም ጋር ህብረት የላቸው። እነዚህ አይነት ሰዎች ህብረት የላቸው። እንደውም ለዚህ ለቋንቋ አገልግሎት የሚደክሙ አገልጋዮች ካሉ እነሱ ሪፈር የሚያደርጉላችሁ ከሆነ አትስሟቸው፣ ግን ደግሞ በተጨባጭ ማስረጃ ሞግታቸው። አንዳንድ ጊዜ ደግሞ ነገሮች ልክ ያልፉና ሰው በአማርኛ አገልግል ስላለ ብቻ አይ ፕሮቴስታንትን ቤተክርስቲያን ላይ ሊያመጣ ነው ወይም ደግሞ እስልምና ዋሃቢያን ምናምን ሊያመጣ ነው እነሱ ይላሉ። አንዳንዱ ኡማ የሚባል ይሄ ዋቂ ፈታ የሚባለው ከሙስሊም ጋር የተገናኘ ነው ይላል። ፋንታውን ዋቂ ምን መጽሐፍ እንዳነበበ እግዚአብሔር ያው ከየት እንደተረዳው ማለት ነው። ኡማ የሚባል አለ ይሄ ከእስልምና ጋር የተገናኘ ነው ብሎ ደግሞ አሁን ደግሞ ህዝብን ደግሞ የሚያስፈረግጉ አካላት አሉና ሁለቱንም ባላንስ ማድረግ ያስፈልጋል ለማለት ፈልጌ ነው። ሌላ የመስሪያ ቤቱን የንስሐ ልጆቹን ሚስጥሮች የመጠበቅ የመስሪያ ቤቱንም እንደገና አገልጋይ የንስሐ ልጆቹንም ሚስጥሮች የመጠበቅ ግዴታ አለበት የሚል ነው። ሌላ ጎሳን፣ ብሔርን፣ የፖለቲካ አመለካከትን፣ ጾታን፣ ልሳንን፣ ሀብትና የመሳሰሉትን መሰረት በማድረግ መድሎ ያለመፈጸም ግዴታ አለበት። ለመስሪያ ቤት ውስጥ ንዑስ አንቀጽ 8 የሚሰጠውን አገልግሎት የሚያጎድል ወይም በማናቸውም መንገድ ከተመደበበት ስራ ጋር የሚቃረን ወይም ከኦርቶዶክሳዊ እምነትና አስተምህሮ ጋር የማይጣጣም ማናቸውንም ሌላ ስራ ያለ መስራት። አያችሁ፣ አንዳንዴ ከተመደብንበት ስራ ጋር የሚቃረን አይነት ማንነቶች ይታዩብናል። ለምሳሌ ቲክቶክ ላይ አንድ ካህን እንደው ክብሩን በማይጠብቅ መልኩ የሚለቃቸው ቪዲዮዎች በእርግጥ ያስኬዳሉ ወይ ብሎ መሞገት ያስፈልጋል። ሶሻል ሚዲያዎች ላይ የምንታይባቸው መንገዶች በእውነት ከኛ ጋር የሚሄዱ ናቸው? በመስሪያ ቤቶች በመንገድ ላይ ስንታይ አለባበሳችን ሊሆን ይችላል፣ አነጋገራችን ሊሆን ይችላል፣ ከኛ የሚጠበቅ ነው። አሁን በጥብቅና ሙያ ውስጥ ምን የሚል ግዴታ አለ መሰላችሁ? ዲዩቲ ቱ አፒር የሚል ግዴታ አለ። ከኔ ጋር ናችሁ አላችሁ? ዲዩቲ ቱ አፒር ማለት ጠበቃው በመልካም ስነ ምግባሩ፣ በአለባበሱ፣ በአነጋገሩ፣ በአጠቃላይ ነገሩ ችሎት ላይ ብቻ አይደለም ብቁ ሆኖ መቅረብ ያለበት፣ በየትኛውም ቦታ ግዴታው ይከተለዋል። ይሄ ዲዩቲ ቱ አፒር ነው። ስለዚህ አንድ ጠበቃ አሁን እዚህ እኔ ሁለታ ከተማ ላይ ያውን ጠበቃ አይደለም ችሎት አልቆምኩም እንደፈለጉኝ ነው መንቀሳቀስ ያለብኝ ማለት አይችልም። ያ የሱ የስነ ምግባር ግዴታ በየትኛውም ቦታ መጠበቅ መቻል አለበት። ዲዩቲ ቱ አፒር ማለት ይሄ ስንበላ፣ ስንጠጣ፣ ስንተኛ፣ ስንነሳ ሙያዊ ግዴታችን ይከተለናል ማለት ነው። እንደጠበቃ የአገልጋይ ማይባዝን የቤተ ክህነት ሰራተኛ ማይባዝ ነው። ምን ጥያቄ አለ? አሁን ችግሩ መድረክ ላይ በጣም ቅዱሳን እንደው አነጋገራችን እንደው ጥፍጠቱ ትትናችን ቃላት አጣጣላችን እንደሚመጣል ሁሉ በጣም ይገርመኛል። እና እንዴት እንደሚመጣል ኪት ውዳሴያችን፣ መጎዝጎዛችን፣ ቃላችን እንደው ደግሞ አለቆቻችን ሲመጡ ደግሞ እንዴት አድርገን እንደምንጎዘጎዝ ያለ እናንተ ሰው የለም ምናምን እንዴት ሽንገላችን በጣም ይገርማል። በቃ በዛት ልነግራችሁ አልችልም። ግን አሁን ከዚህ ከአገልግሎት ስፍራ ውጪ በምንታይበት ጊዜ ይሄ ማንነት ይቀጥላል ወይ? ከኔ ጋር ናችሁ? በየትኛው ቦታ መቀጠል መቻል አለበት። በማህበራዊ ህይወታችን፣ በስራ ቦታችን፣ በመንገድ ላይ
ሰዎች እኛም በማያዩት ቦታ ላይ ሶሻል ሚዲያ ላይ ባለን ነገር በሁሉ ቦታ ላይ ከአገልግሎታችን ጋር በሚቃረን መልኩ መታየት አይኖርብንም፣ መታወቅም አይኖርብንም፣ መናገርም አይኖርብንም። ነገራችን ላይ ማለት ነው። ለሰጠው ወይም እንዲሰጥ ለሚጠበቀው አገልግሎት ማንኛውንም አይነት ስጦታ ወይም ዋጋ ያላቸውን ነገሮች ያለመጠየቅ ወይም ያለመቀበል ያለ ስጦታ ነው የምናገለግለው። በከንቱ ተቀበላችሁ በከንቱ ስጡ ስለተባለ እውነት ለመናገር በቤተ ክህነት ለሰራተኞች የሚከፈለው ደሞዝ በቂ አይደለም፣ አይመጥንም ለምንሰጠው አገልግሎት። የምንሰጠው አገልግሎት ሰማያዊ ነው። ከኔ ጋር ናችሁ? ሰማያዊ ነው። ሰማያዊ አገልግሎትን በገንዘብ መክፈል አይቻልም። በሰማያዊ ህይወት ነው እንጂ መክፈል የሚቻለው በገንዘብ በፍጹም መክፈል አይቻልም። እኔ የፈለገውን ያክል ገንዘብ ለቤተ ክህነት አገልጋይ ቢከፈል አይመጥነውም። አገልግሎቱ ከዛ በላይ ነው ማለት ነው። የሚሰጠው ክፍያ እንደ ድጎማ ብቻ ነው መመልከት ያለባችሁ። ከኔ ጋር ናችሁ? ስለዚህ ክፍያን አብሯችሁ መጠበቅ አይኖርበትም ማለት ነው። ክፍያን አብሯችሁ የሚጠብቅ ከሆነ አይመጥናችሁም ለምትሰጡት አገልግሎት እያልኳችሁ ነው። ስለዚህ ክፍያን፣ ስጦታን፣ መደለያን፣ ሌሎች ነገሮችን እየጠበቃችሁ መንቀሳቀስ አይኖርባችሁም አይኖርብንም። ሌላ የስራ ማከናወኛ መሳሪያዎችና መገልገያዎችን በአግባቡ የመጠቀምና የመጠበቅ በቸልታ ሆን ብሎ ጉዳት አለማድረስ። ንዋያቱን እንዴት ነው የምንጠቀመው የሚለው ነገር፣ ማይክሮፎኑ እንዴት ነው የምንጠቀመው፣ አብዛኛው ቤተክርስቲያን ውስጥ ያሉ መገልገያ ንዋያት በምን አይነት ጥንቃቄ፣ ቢሮ ላይ ያሉትን እቃዎች በምን አይነት መልኩ ነው የምንጠቀመው የሚለውን ነገር ማየት ያስፈልጋል። አንቀጽ 16 እንግዲህ እነዚህን ሁሉ ነገሮች እንግዲህ ግዴታውን አልወጣም የሚል አይነት ሰራተኛ ካለ ደግሞ የሰራተኛ ስነ ስርዓት ወይም ዲሲፕሊን የሚባል ነገር አለ። እነዚህ የዲሲፕሊን ድንጋጌዎችን መነሻ በማድረግ ተገቢው እርምጃ ይወሰዳል ማለት ነው። ምንድናቸው የዲሲፕሊን ድንጋጌዎች? ቀድሜ ካነሳኋቸው ጋር በጣም ተቀራራቢ ናቸው። አንቀጽ 16 ላይ ነው የተደነገገው። አንደኛ በቤተ ክህነትም ሆነ በቤተ መንግስት የወጡትን ህግጋት የማክበር ግዴታ አለበት። እነዚህን ከጣሰ የዲሲፕሊን ጥሰት ፈጽሟል ማለት ነው። ህገ መንግስቱን በመቃወም በአደባባይ ላይ ሎቢ የሚያደርግ ከፍተኛ ዘመቻ ምናምን የሚፈጥር አካል ካለ እሱ የዲሲፕሊን ጥሰት ፈጽሟል። በሰራተኛ አስተዳደር ደንብ መሰረት ነው እየነገርኳቸው ያለው እንጂ የፓርቲ አቋም አይደለም እየነገርኳቸው ያለው። ከኔ ጋር ናችሁ? ስለዚህ የቤተ ክህነቱን ሆነ የቤተ መንግስቱን ህግጋት ማክበር ነው። ካላከበርን በዲሲፕሊን እንጠይቃለን። ስለ ሰራተኛ አስተዳደር የወጡትን ህጎች፣ ደንቦችና መመሪያዎች እንዲሁም መስሪያ ቤቱ የሚያወጣቸውን መመሪያዎች ማክበር አሊያ በዲሲፕሊን እንጠይቃለን። የሚሰጠውን ህጋዊ ትእዛዝ ተቀብሎ የመፈጸም አሊያ በዲሲፕሊን እንጠይቃለን። ትእዛዙ የቃልም ሊሆን ይችላል፣ የጽሁፍም ሊሆን ይችላል። አባታችን በደብራቸው ላይ በሚያስተዳድሩት አስተዳደር አንድን አገልጋይ ይሄን ፈጽም ብለው ካልፈጸመ በዲሲፕሊን እንጠይቃለን። ስለዚህ ይሄንንም ልመዱ። ከስራችሁ ያሉትን አካላት በአግባቡ ማዘዝ አለባቸው። ታዘው ደግሞ ተሰፍሮ ተቆጥሮ ለተሰጣቸው ስራ ደግሞ ውጤት የማያመጡ ከሆነ ደግሞ በዲሲፕሊን መጠየቅ አለባቸው። ከስራ ኃላፊዎችና ከባዲ አያችሁ። ግን መሰረታዊ ነገር የሚሰጠውን ህጋዊ ትእዛዝ ነው የሚለው። ትእዛዙ ህጋዊ መሆን መቻል አለበት። ከኔ ጋር ነው። የሚሰጠውን ትእዛዝ ሳይሆን ህጋዊ ትእዛዝ ተቀብሎ የሚፈጸም ግዴታ አለበት። ህጋዊ ያልሆነ ትእዛዝ መስጠት አይችልም ማለት ነው። አለቀ። ቀደም ካልኳችሁ ለምሳሌ ከዘረኝነት አንፃር የሚታዘዘው ትእዛዝ ካለ አልፈጽምም ማለት ይችላል። ሰራተኛ ለአንድ ጎሳ የቆመ ምሳሌ ካለ አይ ይሄን አልፈጽምም ማለት ይችላል። ሌሎችም ጥፋቶች ከሙስና ጋር ከብልሹ አሰራር ጋር የተያያዙ ነገሮች ካሉ አይ እኔ ይሄን አልፈጽምም ማለት ነው። ስለዚህ አዛዡ ትእዛዙ ምን መሆን መቻል አለበት? አለቃ ስለሆነ ብቻ ከላይ እንደፈለኩ አደርጋለሁ እኔ ከሀገረ ስብከት ብቻ ስላለሁ የፈለኩትን ነገር አዛለሁ ሊል አይችልም። ወረዳ ቤተ ክህነት ስላለሁ ወይ ደብረ አስተዳዳሪ ስለሆነ አዛለሁ ማለት አይችልም። ታዛዡም ደግሞ ህጋዊ ከሆነ ሰጥ ነጥ ብሎ የመገዛት የመታዘዝ ግዴታ ይኖርበታል ማለት ነው። ሌላ ከስራ ኃላፊዎችና ከባልደረቦቹ ጋር ተግባብቶ መስራት፣ በመከባበርና በመተባበር ላይ የተመሰረተ አይነት ግንኙነት ያስፈልጋል። አሁን አገልጋዮች ጋር እንደዚህ አይነት ክፍተቶች አሉ። ጎራ የመለየት፣ ቲፎዞ የመፍጠር፣ ቡድን የመፍጠር፣ የመከፋፈል እነዚህ መቅረት መቻል አለባቸው። በግል ጥቅም ሳይደለል ለሁሉም በእኩልነት አገልግሎት መስጠት፣ ንብረቶችና የስራ መሳሪያዎችን በጥንቃቄ መያዝና መጠቀም፣ ያው ሚስጥር መጠበቅ ቀደም ብያችኋለሁ። እነዚህ የዲሲፕሊን ጉድለቶች ከተገኙ በግልጽ ቅጣት ይወሰድበታል ማለት ነው። አንደኛ የሚሰጠው ቅጣት ዓላማው የመስሪያ ቤቱን ስራ ለማራመድ ነው። ማለት ስራውን ያ ሰራተኛና አገልጋይ የሚያደናቅፍና ችግር የሚፈጥር ከሆነ በቅጣቱ ስራውን ወደ ነበረበት ለመመለስ እና የተሻለ አገልግሎት ለመስጠት ነው። ሁለተኛ የቅጣት ዓላማው ሰራተኛው በፈጠረው ጥፋት እንዲጸጸት ማድረግ ነው። አያችሁ፣ ቅጣትን አትፍሩት፣ ዓላማው ላይ ነው መጠንቀቅ ያለባችሁ። እርምጃ መውሰድን አትፍሩ፣ ዓላማው ላይ ነው መጠንቀቅ ያለባችሁ። ዓላማው በፈጠረው ጥፋት እንዲጸጸት ነው ወይስ ለምንድን ነው? ዓላማው የተበላሸውን የመስሪያ ቤቱን ስራ ለማራመድ ለማስተካከል ነው ወይ?
ዓላማው ሶስተኛ ምን ይላል? ወደፊት ብቁ ሰራተኛና ታማኝ ዜጋ እንዲሆን ነው እየቀጣችሁት ያላችሁት ወይስ ስለምትጠሉት ነው? ወይስ ስለሚደብራችሁ ነው? ወይስ ስለሚያበሳጫችሁ ነው? ወይስ የሆነ ነገር ስላላሰረቃችሁ ነው? ስላስቸገራችሁ? ዓላማው ስራውን እንዳይበድል ለወደፊት ስራውን እንዳይበደል ይቀጥላል። አንዳንድ ጊዜ ሰራተኛውን አይ ከነ ችግሩ ይቀጥል ካላችሁ ስራው ደግሞ ይበደላል። አይ ልታገሰው እንግዲህ እንሸከመው እንታገሰው የምትሉ ከሆነ አገልግሎቱ ይበላሻል። ስለዚህ የቅጣት ዓላማው ስራው እንዳይበደል ነው ወይ? እነዚህን 4 ነጥቦችን ታሳቢ ማድረግ አለባቸው። 4 ነጥቦችን ታሳቢ አድርጎ ነው ምን ቀጣው። ሲቀጣ የሚሰጠው ቅጣት አንድ የቃል ምክርና ተግሳጽ ነው። አንቀጽ 16 ንዑስ አንቀጽ 18 ንዑስ አንቀጽ የቃል ምክር ተግሳጽ አለ። የጽሁፍ ማስጠንቀቂያ አለ። ከወር ደሞዝ 1/5ኛውን መቅጣት አለ። ከ4 ዓመት ለማይበልጥ ጊዜ የሚቀጥለውን ደሞዝ ጭማሪ ማዘግየት አለ። ከስራ ደረጃና ደሞዝ ዝቅ ማድረግ አለ። ከስራ ማሰናበት አለ። እንግዲህ በአንቀጽ 16 ንዑስ አንቀጽ 18 ንዑስ አንቀጽ 3 መሰረት ከባድ የስነ ስራ ቅጣት የሚያስከትሉ ጥፋቶች አሉ። ከባድ አንደኛው ደንብና መመሪያን ባለመከተል ትዕዛዝ ያላከበረና ስራ የበደለ ሰራተኛ ከባድ የዲሲፕሊን ጥፋት ነው፣ ይቀጣል። የመስሪያ ቤቱ ስራ እንዳይሰራ ሆን ብሎ ያወከ ከሚያውቁትም ጋር የተባበረ ያደመ ያሳደመ አለቃውን የዘለፈ ወይም በስራ ላይ የድብደባ ወይም የግድያ ሙከራ ያደረገ መደለያ ወይም ጉቦ የተቀበለ የሌብነት ተግባር የፈጸመና በህግ የተረጋገጠበት ጥፋቱ ከባድ ነው። ያ ማለት በስልጣነ ክህነቱ እስከ መነጠቅ ሊደርስ ይችላል። ቀደም ያልኳቸው ደግሞ ከባድ ዲሲፕሊን ጉድለት ብለን የዘረዘርናቸው እርምጃዎች ይወሰዱበታል። እምነት በማጉደል የቤተ ክርስቲያኒቱን ገንዘብ ወይም ንብረት ያጠፋ፣ ሰነዶችን መዛግብትን የደለዘ ሂሳብ አንጻር ብዙ ሊነግራቸው ይችላል። አሰልጣኙ የሰረዘ የሰወረና የሐሰት ገንዘብ ሰነዶችን ያቀረበ፣ የሐሰት የትምህርት ማስረጃ ወይም የሐሰት የስራ ልምዶችን አቅርቦ የተቀጠረ ወይም በማሳሳት ይህ በጣም መታየት አለበት። የሐሰት የትምህርት ማስረጃ፣ የሐሰት የስራ ልምድ ልዩ ልዩ ጥቅም በእነዚህ መሰረት ያገኘ ወይም የደረጃ እድገት ያገኘበት ወይም ከስህተቱ ከዚህ በላይ ከተዘረዘሩት ጋር ተመሳሳይ በሆነ ሌላ ዲሲፕሊን ጥፋት የፈጸመ እንደሆነና ጥፋቱ በማስረጃ ከተረጋገጠ እንደ ሁኔታው እየታየ ከባድ የዲሲፕሊን ቅጣት ይወሰድበታል ይላል። እንግዲህ ሰራተኛ የተፈጠረውን ጥፋት ለማጣራት በአንቀጽ 16 ንዑስ አንቀጽ 18 ንዑስ አንቀጽ 7 መሰረት ከስራ አግዶ ማቆየት ጭምር ይቻላል። ይህ የሚደረገው አንደኛ ለስራ አፈጻጸሙ ጠቃሚ ሆኖ ከተገኘ፣ ሁለተኛ ጉዳዩ እስኪጣራ ድረስ ይህ እገዳ የግድ ያስፈልጋል ተብሎ ከታመነበት ለሁለት ወር ለማይደርስ ጊዜ ከስራ አግዶ ለማቆየት ይቻላል። በመሰረታዊነት 4 ክራይቴሪያዎች አሉ። ሰራተኛን ከስራ አግደን የምናቆይባቸው ክራይቴሪያዎች ማለት ነው። አንደኛ ሰራተኛው ማስረጃን ያበላሻል ወይም ይደብቃል ወይም ምርመራውን ያሰናክላል ብለን ካመንን ነው ከስራ የምናገደው። ሁለተኛ በመስሪያ ቤቱ ንብረት ላይ ጉዳት ያደርሳል ተብሎ ሰራተኛው የሚጠረጠር ከሆነ ካላገድ ነው ማለት ነው። ሶስተኛ እርሱን አለማገድ የሌሎችን ሰራተኞች ሞራል የሚነካ ወይም ተገልጋዩ ህዝብ በቤተ ክህነት ሰራተኞች ላይ ሊኖረው የሚገባውን እምነት የሚያዛባ ከሆነ፣ አራተኛ ጥፋቱ በራሱ ያ የሚገመተው ጥፋት ከስራ የሚያሰናብት ነው ተብሎ ከተገመተ፣ ገና አልተጣራም ግን ልታጣሩ የምትፈልጉት ጥፋት ተጣርቶ በእርግጥም በማስረጃ ከነጠረ ከስራ የሚያሰናብት ነው የሚል ግምት ካለ ብቻ ከስራ ታግዶ የሚጣራ። እነዚህ 4 መስፈርቶች ካልተሟሉ ግን ሰራተኛ ከስራ ማገድ አይቻልም ማለት ነው። ለዚህ የስራ ውል ደግሞ የሚቋረጥባቸው ሁኔታዎች አሉ። በራስ ፈቃድ ያን ማስጠንቀቂያ ሰጣችሁ ስራ ማቋረጥ ትችላላችሁ። በህመም ምክንያት ሊሰናበት ይችላል። በችሎታ ማነስ ምክንያት ይሄን በጣም አስምሩበት። በችሎታ ማነስ ምክንያት በጣም ጥሩ ይሰብካል ብላችሁ የቀጠራችሁ ሰባኪ ካለና ካልሰበከ ችሎታ አንሷል፣ ፐርፎርማንስ ፑር ነው። ግን ይሄ በስርዓቱ በእቅድና በኢቫሉዌሽን ሪፖርት መረጋገጥ ግን አለበት። ዝም ብለን ከመሬት ተነስተን አይ በቃ አንተ ደካማ ነህ ልንለው አንችልም። እቅድ ሰተነው ስራ ዝርዝር ሰተነው አፈጻጸሙን ለክተን በ1 ዓመት በ6 ወር በምናምን ውስጥ ምን አይነት ኢቫሉዌሽን ሪፖርት አለ ቢሎን አይተን ፐርፎርም ካላደረገ ቢኮዝ ኦፍ ፑር ፐርፎርማንስ አንድ ሰራተኛ ከስራ ልናሰናብት እንችላለን። ምን ይላል እንደው ምንኩ በተከታታይ ለ3 ወይም ለ4 ጊዜ የስራ አፈጻጸሙ ያነሰና ከ3/4 በላይ ያነሰ የስራ አፈጻጸም ያለው ሰራተኛ ብሎ ነው የሚደነግገው። ከአቅም በላይ በሆነ ምክንያት ደግሞ ከስራ ማሰናበት ይቻላል። እንግዲህ በእነዚህ ምክንያቶች አንድ ሰራተኛ ከስራ ይሰናበታል። አንቀጽ 17ም ስለ ስራ ውል መቋረጥ ነው የሚናገረው። ምን ይላል? ከአቅም በላይ በሆነ ምክንያት በስራው ላይ ካልተገኘ አንድ ሰራተኛ ማለት ነው በ1 ወር ጊዜ ውስጥ ለመስሪያ ቤቱ ማሳወቅ አለበት። እንዲህ አይነት ከአቅም በላይ የሆነ ምክንያት ገጥሞኛል ብሎ ማለት ነው። በእስር ምክንያት ከሆነና ነፃ ከወጣ ግን ወደ ስራው መመለስ ይችላል አንድ ሰራተኛ ማለት ነው። ከበዛ በተጠረጠረበት ወንጀል ተከሶ ነፃ ከወጣ ማለት ነው። ከነዚህ ሁሉ ሁኔታዎች ውጪ ለ5 ተከታታይ የስራ ቀናት ከስራ ከቀረ አንድ ሰራተኛ
በየ5 ቀናት ልዩነት ለ2 ጊዜ ማስታወቂያ አውጥታችሁ ጠርታችሁ ለመስሪያ ቤቱ ሪፖርት ካላደረገ ከስራ ይሰናበታል ማለት ነው። ስለዚህ ለ5 ተከታታይ ስራ ቀናት ከስራ መቅረት አይቻልም። ከቀራችሁ ማስጠንቀቂያ ይሰጣል። በሌሎች 5 ተከታታይ ስራ ቀናት በድጋሚ ካልቀረባችሁ ከስራ ሊሰናበት ይችላል ማለት ነው። የሙከራ ጊዜውን ያላጠናቀቀ ሰራተኛ ለ1 ወር ጊዜ ከቀረ እንደሰናበተ ይቆጠራል ማለት ነው። እንግዲህ አጠቃላይ ከሰራተኞች መብት አንፃር የምናያቸው ይሄንን ይመስላሉ። የሌላኛው የማህበራት መመሪያ ነው። እሱ የማህበራት ተወካዮችም የመጡ ስላልመሰለኝ ሌላ ጊዜ በሌላ መርሃ ግብር ብናደርገው የተሻለ ይመስለኛል። ለአጠቃላይ እንግዲህ ህገ ቤተክርስቲያንና ሰራተኞች አስተዳደርን በተመለከተ ያሉ ነጥቦች እነዚህ ናቸው። ከልብ እናመሰግናለን። ወራቡላ ሌባ